ሰላም እንዴት ናችሁ? ዛሬ ደግሞ ስለ ማይክሮባዮሎጂ ነው ይዤላችሁ የቀረብኩት። በዚህ ዲስከሽን ውስጥ ኢንትሮዳክተሪ ወይም ደግሞ ለማይክሮባዮሎጂ ለመማር መግቢያ የሚሆኑትን የተወሰኑትን ሀሳቦች ፒክ አድርገን ምን የምንላቸውን እዚህ ዲስከስ እናደርጋለን። በዚህ ዲስከሽንም ወይም ኢንትሮዳክተሪ ፓርት ማይክሮባዮሎጂ ማለት ምን ማለት ነው፣ እንዴት ወደ ሳይንስ ኢቮልቭ ሆነ ወይም ኢመርጅ ሆነ የሚለውን ፕላስ ማይክሮ ኦርጋኒዝሞች እነማን ናቸው፣ ማይክሮ ኦርጋኒዝም ምን ማለት ነው፣ ምን አይነት ኦርጋኒዝሞች ናቸው ማይክሮ ኦርጋኒዝም የምንላቸው እና በማይክሮባዮሎጂ ውስጥ የሚጠኑ የሚሉትን ፕላስ የእነዚህ ማይክሮ ኦርጋኒዝሞች ሮላቸውን ወይም አፕሊኬሽናቸውን ጀነራላይዝ አድርገን እናያለን ማለት ነው። ሶ ሌትስ ጎ ቱ ዲ ዲስከሽን። So let's start by defining what mean by microbiology and then what mean by microorganism. ስለዚህ ማይክሮባዮሎጂ ማለት ምን ማለት ነው የሚለውን ስናይ ማይክሮባዮሎጂ የሚለው ከሶስት የግሪክ ቃሎች የተወሰደ ነው። ባዮሎጂ ስንል ባዮ ማለት ላይፍ ማለት ነው። ሎገስ ስንል ደግሞ ስተዲ ብለናል። ዘሴም ትሩ ባዮሎጂ ላይ ማይክሮ የሚል ፕሪፊክስ መጨመር ማለት ነው። ስለዚህ ማይክሮ ማለት ቱ ስሞል ወይም ደግሞ በአይናችን የማናያቸው ወይም በጣም ትንሽ ወይም ረቂቅ የሆነ ማለት ነው። ባዮ ስንል ላይፍ ማለት ነው። ሎገስ ስንል ደግሞ ስተዲ ማለታችን ነው። ሶ እነዚህን ሶስት ወርዶች በአንድ ላይ ኮምባይን ስናደርጋቸው ማይክሮባዮሎጂ የሚል ወርድ ይሰጡናል። ማይክሮባዮሎጂ ማለት እነዚህን ስናገጣጥማቸው ምን ማለት ነው? ማይክሮባዮሎጂ ዘ ሳይንስ ዛት ስተዲስ አባውት ቱ ስሞል ኦር ቲኒ ሊቪንግ ኦርጋኒዝም ማለት ነው። በአይናችን የማናያቸው ወይም በጣም ትንሽ የሆኑ ኦርጋኒዝሞችን የሚያጠና ሳይንስ ማይክሮባዮሎጂ ይባላል። ዚስ ኢዝ a branch of biology. So this teeny or small organisms is known as microorganism. እነዚህ በአይናችን የማናያቸው ወይም በጣም ትንሽ ወይም ደግሞ አነስተኛ የሆኑ በሳይዛቸው ማለት ነው ትንሽ የሆኑ ኦርጋኒዝሞች ማይክሮኦርጋኒዝም እንላቸዋለን። So that microbiology studies about microorganism generally. Microorganism. What characteristics? Maybe their activity, nutrition, multiplication, pathogenicity, as well as how we control. ስለዚህ እነዚህ ማይክሮ ኦርጋኒዝሞች ሜቢ ጥቅም ያላቸው ወይም ደግሞ ቤኔፊሻል የሆኑ ኦርጋኒዝሞች ከሆነ እንዴት እንጠቀማቸዋለን፣ እንዴት እያንዳንዳቸውን ጥቅማቸውን እናውቃለን። ይሄን ለማወቅ ደግሞ ሞርፎሎጂያቸውን ኤጌን ወይም ደግሞ ፊዚካል አፒራንሳቸውን፣ አክቲቪቲያቸውን፣ ምን ይሰራሉ፣ ኒውትሪሽናቸውን፣ አመጋግባቸው እንዴት ነው፣ ምንድን ነው የሚፈልጉት የሚለውን ፕላስ መልቲፕሊኬሽን ወይም ሪፕሮዳክሽን እንዴት ይራባሉ የሚለውን እና በሽታ የሚያመጡ ማይክሮ ኦርጋኒዝሞች ከሆኑ ደግሞ እንዴት በሽታ ያመጣሉ የሚለው ፖዚቲቭ ኤጀንታቸውን ፕላስ ሃው ዊ ጀስት ትሪት ኤንድ ዲያግኖሲስ እንዴት ዲያግኖሲስ እናደርጋቸዋለን ፕላስ እንዴት ኮንትሮል እናደርጋቸዋለን የሚለውን ጨምረን የምናጠናበት ሳይንስ ማይክሮባዮሎጂ ነው ማለት ነው። ሶ ሌትስ ስታርት ዊዝ ዘ ማይክሮኦርጋኒዝም። ሶ ዚስ ኢዝ ማይክሮኦርጋኒዝም። ስለዚህ ማይክሮኦርጋኒዝም ስንል ምን ማለታችን ነው?